ደግሞ ሞንስተራኪ ይባላል። ጉድ ኤቭሪባዲ እንዴት ናችሁ? ኤፊዝ ባክ ይለዋል። እስኪ ዛሬ አቴንስ በምሽት ምን ትመስላለች የሚለውን አብረን እናያለን። እስኪ አቴንስ ላይ ምን አይነት እንቅስቃሴ ይካሄዳል? በምሽቱ አሁን ኦልሬዲ ከምሽቱ 4 ሰዓት አካባቢ ነው። እስኪ አቴንስ ላይ ያለውን የምሽት እንቅስቃሴ አብረን እናያለን ማለት ነው። ይመቻችሁ። ዞር ዞር ብለን የምናያቸው 1-2 አደባባዮች አሉ ማለት ነው። በተለይ በብዛት ሰዎች የሚንቀሳቀሱባቸው እንዲሁም የተለያዩ ነገሮች የሚታዩባቸው ቦታዎች አሉ ማለት ነው። ወስጃ አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ይመቻችሁ። አቴንስ ውስጥ ሰዎች በምሽት በተለይ እንደዚህ ካፌዎችና ሬስቶራንቶች የሚበዙበት አካባቢ ነው እንትን የሚሉ በተለይ ግን ካፌዎችና ሬስቶራንቶች አብዛኛው ቀን ላይ ነው ክፍት የሚወጡት። በተለይ አመሻሽ ላይ ግን እንደዚህ ሰው የሚሰበሰብባቸው አደባባዮች ጋር ነው ማለት ነው የሚሳተፉት። ለምሳሌ ከዚህ ከጀርባ ላይ የምታዩት ኦሞኒያ ይባላል። ኦሞኒያ ስኩዌር ነው። ይህ አቴንስ ውስጥ ካሉት ትልቅና በብዛት ሰዎች ከሚሰበሰቡበት አደባባይ መካከል አንደኛው ነው ማለት ነው። በተለይ ደግሞ እዚህ ላይ የምታዩት ምንድነው አዶን ነው ፋውንቴኒውን ብቻ የውሃ ትርኢት የሚያሳየው ቦታ አለ ማለት ነው። በተለይ እዚያ አካባቢ ባንግላዴሾች እንደዚህ ይበዛሉ። ቀን ላይ ነው ያካባቢ በተለይ ሰዎች የሚበዙበት፣ ምክንያቱም አንዳንድ የፎቶ ስነ ስርዓት ምናምን ያካሂዱበታል። እነዚህ ፎቶ የሚያነሱ ፎቶግራፈሮች ምናምን ብዛት ከዚያ አካባቢ ነው የሚገኙት። ይሄኛው አንደኛው አደባባይ ነው፣ ኦሞኒያ አደባባይ ይባላል። በተለይ ግሪክ የመጣችሁ ሰዎች እና አደባባይ ሳታዩት አታልፉ ማለት ነው። ያው እስኪ ደግሞ ወደ ሌላኛው አደባባይ እንሄዳለን። ምክንያቱም ይሄኛው እንደምታዩት ነው፣ ብዙም ሰው የለውም። ሰዎች ብዙም አይገኙበት፣ ምክንያቱም ቀን ላይ ነው የሚገኙበት። አሁን ላይ አንተ አክል ሰው የለም። እስኪ በቀን የቀን ውሎ በአቴንስ ምን እንደሚመስል በሌላ ቪዲዮ እሰራላችኋለሁ። እስኪ ወደ ሌላኛው እንሂድ። ሌላኛው አደባባይ ደግሞ ሞንስተራኪ ይባላል። እዛ አካባቢ በጣም ብዙ ሰው ይበዛል። ሲንዳግማና ሞንስተራኪ የሚባሉ አደባባዮች አሉ። እዛ ላይ በጣም ብዙ ሰው ይበዛል ማለት ነው። እንግዲህ ቤተሰብ እስኪ ወደዛኛው ወክ እያደረግን እናያለን ማለት ነው። በተለይ የተለያዩ የሙዚቃ ትርኢቶችን የተለያዩ አይነት አለባበሶች ምናምን ስለምናይ አብራችሁኝ ሁኑ ጋይስ። ይመቻችሁ። አንዳንድ አካባቢዎች እንደዚህ ነው። ከመምሸቱ የተነሳ ሰዎች ምናምን በዚህ ቦታ ይንቀሳቀሱ። አንዳንድ ቦታዎች አሉ ሰዎች የማይመጡባቸው አካባቢዎች። አሁን እንደምታዩት እዚህ ጋር አስፋልቱ ራሱ በጣም ጭር ያለ ነው። እንግዲህ ወደዛኛው መዳረሻችን ስንሄድ በተለይ ወደዛ ጉዟችን ወደዛ ነው የሚሆነው ማለት ነው። አክሮፖሊስ የሚባል ሰፈር አለ፣ ጥንታዊ ቅርሶች ምናምን የሚበዙበት አካባቢ። ስለዚህ ወደዛ ስንሄድ ነው በብዛት ሰዎች የምናገኝ ማለት ነው። አሁን ላይ ብዙም ሰው የለም እዛ አካባቢ። እንደምታዩት ነው፣ ጭልም ያለ ነው። አንተ አክል ደስ የሚል ነገር የለውም። ብቻ እንጓዛለን። እስኪ በመንገዳችን ደግሞ አያሉ በመንገዳችን እነዚህ ፋውንቴኖች ምናምን እናገኛለን። በተለይ እነዚህ ፏፏቴዎች አሁን እዛ ጋር አሳይቻችሁ ነበር። ኦሞኒያ አደባባይ ያሳዩዋቸው የውሃ ፏፏቴ አለው። አሁን እዚህ ጋር ደግሞ ሌላ አደባባይ ያለው ማለት ነው። እስኪ እሱን በደንብ አድርጌ ያሳያችኋለሁ። አቴንስ ላይ ያሉ 2 ቦታዎች ናቸው። በተለይ በጣም ደሳስ የሚሉ ብዙ የሰው አይነት የምታዩባቸው የተለያዩ ትርኢቶች ምናምን የምታዩባቸው 2 አይነት ቦታዎች ነው ያሉ። ያው ቅርብ ናቸው። ደስ የሚለው ከአንደኛው አደባባይ ወደ አንደኛው ለመሄድ ቅርብ ነው። ያን ታክል ጊዜ እንትን አይልም። ወክ እያደረግን በዛው ሾፖች አሉ፣ እነዚህ ትላልቅ የልብስ የጫማ እንዲሁም የምግብ እነዚህ ሬስቶራንቶች ምናምን አሉ ማለት ነው። እስኪ በዛው እናያቸዋለን። ይመቻችሁ። ላይክ ሼር እንዳይረሳ። ያው ዛሬ ምንም ነገር አልጠቀምም፣ ያው ቺፕስ ምናምን እንዳልገዛ። አሁን በተለይ እንደዚህ አይነት ሱቆች አሉ ቀን ቀን ክፍት የሚሆኑ መዛጋም እንደምታዩት ቀን ክፍት ይሆናሉ። እነዚህ ይሸጣሉ ማለት ነው። ይሄኛው ሌላኛው አደባባይ ነው ማለት ነው። የውሃ ፋውንቴን የሚገኝበት እንደምታዩት ነው። በየቦታው አለ። በስተመጨረሻም ወደ ሞንስተራኪ ስኩዌር ደርሰናል። ነገር ግን እዚህ አካባቢ መንገድ ላይ አንድ ያየሁት ነገር አለ ማለት ነው። እስኪ እሱን አሳያቸዋለሁ። በጣም የተገረምኩበት አብዛኛው ሾፖች ላይ እንደዚህ አይነት ነገር አለ። እስኪ እንደዛ ዙሪ ላሳያችሁ። ከዚህ ማርኬት ላይ ነው ያየሁት ማለት ነው። ትደመሙበታላችሁ። እዚህ ስቶር ላይ ነው። እስኪ ላሳያችሁ ጋይስ፣ ማታምኑት ይሄ ምንድነው?
የሚገርም ነው። ያው በቅርዝነት ተቀምጦ ይሸጣል። ከዚህ አትሉ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። በውጭ ሀገር በቃ እንደዚህ ናቸው ፈረንጆች። ክብር ሰጥተው ነው የሚያስቀምጡት። በጣም ተገርም ያለው። ለማንኛውም እዚሁ ነው ደርሰናል። አንድ 2 ደቂቃ ምናምን ነው ለአደባባዩ። እዚህ ጋር እንደምታዩት የትራፊክ መጨናነቅ ይበዛል። ቅድም ያሳያችሁ ቦታ ብዙም ሰው ምናምን አልነበረውም። አይታችሁ ከነበረ ቀዝቀዝ ያለ ነው። ነገር ግን ወደዚህኛው ቀረብ ብላችሁ ስትመጡ እንደምታዩት ነው። የትራፊክ መጨናነቅም ይኖረዋል። አደባባይ ነው እንደምታዩት። ክሮስ እናደርጋለን፣ አልተበላን ክሮስ እናደርጋለን። እንግዲህ ቤተሰብ ያንስ ይህን ይመስላል ማለት ነው። የኛው አደባባይ ነው ሞንስትራኪ የሚባለው እንደምታዩት። እዚህ ጋር ነው በብዛት ሰዎች የሚገኙት። እዚህ ላይ የናይት ላይፍ በቃ ቤተክርስቲያን እዚህ ጋር አለ። ኦልድ ቤተክርስቲያን ነው፣ በእድሜ ትልቅ ቤተክርስቲያን። በነገራችን ላይ ታሪካዊና ጥንታዊ የሆኑ ቤተክርስቲያኖች እዚሁ ግሪስ አቴንስ ውስጥ ነው የሚገኙት በብዛት ከ1100 እስከ 1200 እድሜ ያላቸው ቤተክርስቲያኖች እዚሁ አካባቢ ነው የሚገኙት ማለት ነው። ይሄኛው መስጊድ ነው። ሬስቶራንቶች አሉ በብዛት በተለይ አሁን ደግሞ ሳመር ሲዝን እንደመሆኑ መጠን ሬስቶራንቶች በጣም ነው ኦፕን የሚሆኑት። ምክንያቱም ከተለያየ የዓለም ክፍል ቱሪስቶች ስለሚመጡ እንዲሁ እንደምታዩ በብዛት በተለይ ይሄ ሲንዳግማ ፕላካ የሚባለው አካባቢ በጣም ሬስቶራንቶች ይበዛሉ ማለት ነው። ያው ናይት ላይፍ ይሄን ይመስላል። እዚህ ጋር እንትኖችም አሉ፣ ዲጄዎች ምናምንም አሉ። ከአፍሪካ የመጡ የሬጌ ስልት እንትን የሚሉ አሉ፣ የሬጌ ሙዚቃ የሚያቀርቡ ሰዎች አሉ ማለት ነው። ከዚህኛው ላይ ደግሞ እስኪ ምንድን ነው ወደዚህ እዚህ አካባቢ በተለይ ከአፍሪካ የመጡ ሰዎች የሬጌ ሙዚቃ ምናምን የሚያቀርቡበት አለ። እስኪ ካገኘናቸው ወስጄ ያሳያቸዋለሁ። እነዚህነት ከዚህ ጋር ትሬን ስቴሽናችን ነው ቤተሰብ። እንደምታዩት ከዚህ ጋር ደግሞ ታሪካዊ ቅርስ አለ። ያኛው ነገራችን ላይ አክሮፖሊስ ይባላል። አቴንስ ላይ ከሚገኘው ትልቁ የቱሪስት ገቢ ማግኛ ወይም ትልቁ የቅርስ ነው ማለት ነው። አቴንስ ውስጥ ከሚገኙ እንደዚህ አለው። በቃ የተለያዩ ታሪካዊ የሆኑ ስዕሎች አቴንስን የሚወክሉ ምናምን እዚህ ጋር በቅርጽ መልኩ ምናምን እንትን ተብሎ ይሸጣሉ። ይሄ ነገር በቃ በየቦታው ነው፣ በየቦታው አታውጡትም። እዚህ ጋር ነው እንግዲህ አፍሪካዎች አሉ። እዚህ ጋር በስፒከር ነው የሚከፍቱት፣ ራፕ ያደርጋሉ ማለት ነው። ከዚህ ጋር የሬጌም ስልትም በሉት የተለያዩ የራፕ ሙዚቃዎችን እዚህ ጋር ነው የሚጫወቱት። በቃ እና የተለያየ እዚሁ ነው የሚገኘው። በቃ በተለይ እስከዛ እስከሚጀምር ወይ ዞር ዞር ብዬ ላሳያቸው አንዳንድ ነገሮችን። አንዳንድ ያው ፖሊስ ኮንትሮል በቃ ዘጭ ነው፣ ፖሊስ ኮንትሮል ዘጭ ነው። በቃ ከዚህ ሀገር በተለይ እንደዚህ አይዲ ምናምን ያለ እዚህ ሰዎች ምናምን ቼክ ስለሚያደርጉ ያው ፖሊሶች አሉ። እነዚህ ማርኬቶች ነው ያልኳቸው፣ እነዚህ ሾፖች በቃ 24 አወር ነው የሚሰሩት። አብዛኛው ጊዜ በግሩፕ ምናምን ስለሚሉ 24 አወር ነው የሚሰሩት። እዚህ ጋር አሉ ፍራፍሬ ምናምን መሸጫ አለ። እነዚህ ስትሮበሪዎች ምናምን አሉ። በቃ እዚህ ጋር ናይት ላይፍ በቃ ዘጭ ነው። እዚህ ጋር ቢያንስ እንትኑ እስከሚጀምር የአፍሪካኖች ሙዚቃቸው እስከሚጀምር ዝም ብዬ ዞር ዞር እያልኩ ላሳያችሁ ይሆን። ይሄን ይመስላል ጋይስ። በቃ ወደ ሙዚቃው እንመለስ። ወደ እንትን ፖሊሶች አሉ እዚህ ጋር ይዛ
ዋው ጋይስ የሚገርሙ ሰላት። እስኪ እችን ሴትዮ የሚያውቃት ሰው ኮሜንት ላይ ጻፉልኝ እስኪ ስሟን። የዚህ ሴትዮ ስሟን ነው። በሚገርም ሁኔታ ግሪካውያኖች የጥበብ ስራ ላይ በቃ በጣም ነው የሚችሉ፣ ስዕል ላይ፣ ቅርጻ ቅርጽ ላይ ምናምን። አሁን እነዚህ የምታያቸው የግሪክ ውስጥ የሚገኙ አንዳንድ የደሴቶች ስዕል ነው። አይ ቲንክ የኛው ሳንቶሪ የሚባል የኛው ሳንቶሪና የሚባል ደሴት አላት። የደሴቱ ፎቶ ይመስለኛል አይ ቲንክ ካልተሳሳቱኝ። እስኪ ግን የዚህችን ሴትዮ ስም የሚያውቅ ካለ ኮሜንት ላይ ጻፉልኝ። ሽልማት አሉ። እዛ በተረፈ እንደምትት ነው በቃ በጣም ብዙ ሬስቶራንቶች አሉ። ስፔሻሊ በዚህ ሲዝን ከተለያየ ዓለም የሚመጡ ቱሪስቶች ስላሉ ያው እነሱን ለማስተናገድ ያው አቴንስ በሬስቶራንቶች የተሞላች ናት። ይመቻችሁ ጋይስ። ሰብስክራይብ እና ላይክ እያደረጋችሁ ሰው እንግዲህ ቤተክርስቲያን ላይ ነው። ውድ ቤተሰቦቼ ለምን አንድ ሀሳብ መጣልኝና እንዲሁም በማታ አቴንስ እስኪ ተራራ ላይ ስትይ ምን አይነት እይታ ይኖረዋል ምናምን የሚለውን አሳያችኋለሁ ማለት ነው። ስለዚህ ከዛኛው አደባባይ ከምንሄድ ይልቅ ለምን ከቻልን ከዛ ጋር እንደምትሄድ እዛ ላይ ወጠን ለምን ወደ ታች አቴንስ ለምን አናያት? ያኛው ይሻላል። ምክንያቱም ያኛውን አደባባይ በሌላኛው ቪዲዮ ወይ ደግሞ በቀን ላይ የቀን የአቴንስን ውሎ ስለምሰራላችሁ በሌላኛው ቪዲዮ እናያለን ማለት ነው። ስለዚህ ዛሬ ዝም ብዬ ከዛኛው ልወሰዳችሁና ሙሉ አቴንስን እንይ ማለት ነው። እንደምታዩት ነው በቃ የሚጎበኝ ነገር አቴንስ ላይ አይጠፋም። በቃ እንደዚህ ቅርጻ ቅርጽ ምናምን ነገሮች አቴንስ ላይ አይጠፉም። እዚህ ጋር እንደምታዩት ደግሞ ቤተክርስቲያን አለ። በጣም ትልቅና ጥንታዊ ቤተክርስቲያን ነው። እሺ ለማንኛውም ሌትስ ጎ አብረን እንጓዝ። ይመቻችሁ። ገና የወላ ደረጃ ልንወጣ ነው ቤተሰብ። በጣም ተራራማ ቦታ ነው። በስመ አብ ማለክለክ ነው በቃ ወደ ማለክለኩ እየገባሁ። ምክንያቱም ወደዚህ ስንየው እየቆሰቆስ ነው እንግዲህ። ይመቻችሁ። ይሜ ቤተሰብ ይሜ ትላለ ላበት በላበት ቆራጠን ቦታው ጋር ደርሰናል። መጀመሪያኛው ሰዳ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ነው። ከዛ በጣም ጨለማ ነው ግን በጣም ጨለማ ስለሆነ ደግሞ እዚያ አካባቢ የሚገኙ ድንጋዮች በጣም አንሸራተሽ ናቸው። ስለዚህ እንደምንም ብለን እንጓዛለን። ዋው ለማለት ተዘጋጁ ቤተሰብ። ተራ እንግዲህ ቤተሰብ በምሽት አቴንስ ስንት ትመስላለች? ዋው ቤተሰብ ምንም ዋው ከማለት ውጭ ምንም ልንል አንችልም። በጣም የሚገርም እይታ ነው። ምናልባት የካሜራ ጥራት ካልሆነ በስተቀር የሚገርም እይታ። እዚህ ጋር ትልቁ የሚጎበኘው አለ። ከዛ ይሄን ይመስላል። ሰዎች እዚህ ጋር መጥተው ነው ምሽታቸውን የሚያሳልፉት ማለት ነው። ስለማይታያችሁ ነው እንጂ ሰዎች አሉ ከዚህ ጋር ከታያችሁ ምናልባት እዚህ ጋር መጥተው ምሽታቸውን ያሳልፋሉ። በካፕልም በሲንግልም ቤተሰብ ሆነው መጥተው እዚህ ጋር ፈታ ይላሉ ማለት ነው። ጨረቋ ደግሞ እንዴት አባቷ እንደምታምር ዛሬ እስኪ
ቤተሰቦች የዛሬው ቪዲዮ ይሄንን ይመስላል። ያው በሚቀጥለው ቪዲዮ እስኪ የቀን ውሎ በአቴንስ ምን እንደሚመስል አሳያችኋለሁ። ያው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛችሁ ልወዳችኋለሁ። ያው ብቻዬን አንድም ሰው የለም እንደምታይ። ያው በሰላም ወደ ቤቴ እንድገባ ጸልዩልኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ይመቻችሁ።